እና ልትወስደኝ አስባለች አሜሪካ ማለት እኔ እና ከዚህ በፊት ነበረ ፓስፖርት ሳላወጣ በፊት ነበረ እያወራችኝ የነበረው ፓስፖርት አንተ ጋር አይደለ እንድትሰጠኝ ነው ፎቶ አንስተሽ ላኪልኝ ብላኛለች የትምህርት ማስረጃ እንደሚያስፈልገኝ ምናምን ያው በትምህርት ነው የምትወስደኝ ምን ልትይጂ ምናምን ነው እርግጠኛ ነሽ እኔ እኮ አንቺን ብዬ ነው የቀረሁት አይደለ ለምን ነው ነገር ከማድረግሽ በፊት ሚዛን ነው የማታደርጊው አሁን ምን እንድልሽ ነው የምፈልገው የመጣሽው ምን እንድልሽ ፓስፖርት እንድትሰጠኝ ለምንድን ነው የምሰጥሽ እንዴ ፎቶ አንስቼ መላክ አለብኝ ለሷ አዛም ነገር በኋላ ነው እንዴ አሁን ካልሄድኩ ምናምን ብለሽ እየየምትይ ገና ፎቶ አንስተሽ ፓስፖርትሽን ላኪልኝ ነው ያለችኝ ፎቶ አንስቼ ልክላታለሁ አንድ አጭር አማርኛ እኔስ እንዴ እኔ ስንት ነገር ነው የታውቁት እኔስ እዚህ ሀገር በብዙ ነገር በብዙ ስጋት በብዙ ነገር ተመጣጣኝ እንዴ እኔ ስንት ነገር ነው ያበላሽሁት አንቺን ትቼ ላለመሄድ ኦኬ በእናትህ አትዳረቀኝ አሁን ፓስፖርቴን ስጠኝ ምን ማለት ነው እኔ አልሰጥሽም ለምንድን ነው ማሰጠኛ ወይኔ ፓስፖርቴ ያስፈልገኛል ስንት ነገር ነው እኔ ሉዝ ያደረኩት ወይኔ እሺ ያርግልሽ ምናምን እንድል ነው የጠበቅሽው ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብድ ሰላም ውድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁትኝ ያው ትናንት ጠፍቼ ነበረ እና ብዙዎቻችሁ ገና በአንድ ቀን የምትናፍቀኝ ነገር እያላችሁ ነበረ። አመሰግናለሁ በዚህ አጋጣሚ ስለምትወዱኝ ስለምታከብሩኝ እግዚአብሔር ያክብርልኝ እላለሁኝ እና ዛሬ እንግዲህ ብቅ ብያለሁኝ። ዛሬ የመጣሁበት ሀሳብ በጣም ደስ በሚል ቪዲዮ ነው ብዬ አስባለሁ። ማለት ለእኔ በጣም ደስ ስላለኝ ነው። ሜቢ እናንተን ሊያስከፋም ይችላል ሊያስደስትም ይችላል አላቅም። ግን ደግሞ እኔ በግሌ በጣም ደስ ብሎኛል። ምክንያቱም እንደዚህም አይነት ሰው አለ እንዴ ምናምን ብዬ እንዳስብ ያደረጉኝ ብዙ ወዳጆች ስላሉ ማለት ነውና ያው ባለፈው ፓስፖርት እንዳወጣው ነግሬያችሁ ነበረ አሳየቻችሁም ነበርና ያንን ያዩ ብዙ ቤተሰቦቼ እኔን የሚወዱኝ የሚያከብሩኝ ማለት እኔ ትልቅ ደረጃ ደርሼ ማየት የሚፈልጉ እኔን አሪፍ ቦታ ላይ ማስተማር የሚፈልጉ ውድ ቤተሰቦች አሉና ስለናንተ በዚህ አጋጣሚ ይሄን ቪዲዮ ታዩታላችሁና ስለናንተ እኔ እንጃ ቃላት የለኝም እውነት ለመናገርና የሰውን ስኬት እድገት ነው የምትፈልጉትና እኔ ደግሞ አድጌ ተሳክቶልኝ ምናምን ማየት ስለምትፈልጉ እኔን የተሻለ ነገር ላይ ለማድረግ ብዙ ሰዎች ያወራችሁኝ ሰዎች አላችሁ። እዚህ ቦታ እንውሰድሽ እያላችሁ ያወራችሁኝ ሰዎች አላችሁና